بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ابن حارثة ሁለቱም ናቸው ሲን አይደሉም المثنى ابن حارثة نعم ስሙ المثنى ነው አባቱ حارثة ይባላል بسم الله ብለን ጀምርና المثنى በስልምና የታወቀው በጀግንነትና በጦር መሪነት ነው የታወቀው ወደር የሌለው እሱ የሚመስል ሰው አልነበረም በጊዜው እሺ كان قائد قوات محنك ايش معنى محنك يبسله يكرره يتنكره يطور ازاج يطور مري نبر المثنى ابن حارثة شجاع دفار بطل انبسا وكان هو السبب في الفتوحات الإسلامية كثيرة نزيه فرس فارست በሙሉ ወደ እስልምና ስር ለመግባት ትልቁ እንትን የተጫወተው المثنى ابن حارثة ነበር ላኪን ታሪኩ ሲጀምር በጣም በሚያሳዝንና በሚያስለቅስ ነገር ነው የጀመረው ታሪኩ وكان مفتوح له في الجهاد الله كفتلت بجهاد ነበር ሰውየው كما قال الإمام مالك سيدنا إمام مالك من قالوا مسلاችሁ الله سبحانه وتعالى كو لهلو باروች ሁሉ ነገር አይሰጣቸው ማለት እውነቱ እኮ ነው እውነታቸው ነው سيدنا مالك ሁሉ ነገር አይሰጣቸው ለምሳሌ ይላሉ ان الله يوزع الاعمال في العباد يعني يا ጥሩ ነገር ለዚህም ሌላ ነው የሚሰጣለ ለምሳሌ ይላል هذا يفتح له في الصدقات ولا يفتح له في شيء آخر አንዱ ለምሳሌ እንበል በፊትያል ኑር ጀና በሰደቃ አላህ ይከፍትላታል ሰደቃት ወዳለች እጇ ቆርጣ ነው የምትሰጠው ሰላት ለል ስገድ ብትላት ላ ትተኛለች ጂሃድ في سبيل الله لا አልወድም ትላለች አልከፈተላትማ طيب አንዱ ደግሞ ሐጅ ይወዳል በየአመቱ ሐጅ ያደርጋል በየ3 ወሩ ዑምራ ያደርጋል መካ ስትለው ካዕባ ስትለው ሐጅ ስትለው خلاص በጣም ይደሰታል አላህ በዚህ ከፈተለት ኢማም ማሊክ ያሉት ነው ሌላ ደግሞ ሰላተ ሌሊ ይከፍትለታል እድሜውን በሙሉ 11 ረክዓ ሌሊት የሰገደ አንድ ቀን አሳልፎ ያቀም እንዲያውም አንዳንድ ጊዜ ግማሽ ቁርአን በሁለት ረክዓ ይሰግድ በዚህ ከፈተለት አላህ እንግዲህ ምን ይደረግ በዚህ ከፈተለት ላኪን ሰደቃ ብትለው ግን ብዙ ስሜት የለውም የሰደቃ تمام እሺ ሲለት الرحم ብትለው ለምሳሌ يعني ዘመድ አዝማድ ይወዳል ይሄዳል ላኪን አልከፈተለትም ብዙ ኢማም ማሊክ ያሉት ናቸው ممكن هذا واحد بصيام كفتلت سبحان الله አንድ ቀን ይጾማል አንድ ቀን ያፈጥራል አንድ ቀን ይጾማል አንድ ቀን ያፈጥራል እድሜው በሙሉ የሰይድና ዳውድ ሲያም ያደርጋል ሌሎቹ ረመዳን በስንት ግድ ነው የሚጾሙት ሸዋል ከጨመሩም በጣም ነው የሚደክሙት ይህ ሰውየው ግን እድሜው በሙሉ የሲያም ፍቅር ሰጠው ከፈተለት ከዛ በኋላ ኢማም ማሊክ ምን አሉ ለኔ ደግሞ የዕልም በር ከፈተልኝ አልহামዱሊላህ ከዛ ትላልቅ ዑለማዎች አደረገኝ ስለዚህ ልቤ ለዕልም ነው የተከፈተው ይላል ስለዚህ ምንድነው ያንዳንዱ ሰው አላህ Subhanahu Ta'ala ሲበትነው የሱን ጸጋ ሲበትን ሁሉ ለአንድ ሰው አይሰጠም طيب المثنى ابن حارثة فتح له الله في الجهاد في سبيل الله تودادري يعني السن يمثل النبرم بغزيو سبحان الله العظيم اذا نقول لكن بدأت حياته الإسلامية بالحسرة والندم والهم والغم بحساب بچنقت بستت اسلمناو بستت ነው የተጀመረው እና ምን አሉ ዑለማዎቹ ትልቅ ነገር ከአልሙሰና ابن حارثة ትልቅ ነገር የምንወስደው አሉ القرار መጥፎ ውሳኔ ህይወትን ያበላሻል ለምሳሌ አንተ አሁን ገና ተማሪ ነህ ትምህርት ጨረስክ
ህይወትህ አሁን ቢስሚላህ ብለህ ጀመርክ ውሳኔ መስጠት ከተሳሳትክ የሚመጣው ህይወትህ የተበከለ የተበላሸ ነው ውሳኔ መስጠት አሁን አንድ ሴት ትማራለችና ትምህርት ትጨርሳለች ሳውዲ አረቢያ ትመጣለች ወይ ወደ አውሮፓ ትሄዳለች ስራ ትጀምራለች አሁን የህይወቷን ነገር ፕሮግራም አውጥታ ካልወሰነች ልክ ዝም ብሎ እድሜ ይቃጠላል አሁን መወሰነ ፕሮግራም ታወጣለች ባል ከመጣልኝ አገባለሁ አንድ ትምህርቴ ደግሞ ነርስ ወጣለሁ ሁለት አንዱ ደግሞ ምን ይላል በቃ እኔ ዶክተሬት ዲግሪ ካላመጣሁ ደግሞ አላገባም እንትን አልሰራም እሺ አንዱ ደግሞ ምን ውሳኔ የህይወት ውሳኔ አንድ ጊዜ ከተሳሳትክ ወይም ለመወሰን ካልቻልክ እንደ እንስሳ ልክ እንደ ከብት ነው የምትኖረው المثنى بن حارثة ህይወቱ ያበላሸው የውሳኔ ጉዳይ በጣም ተሳሳተ ይህ አንድ ነው ሁለተኛ ደግሞ አይታችኋል እናንተ ሐይዋ ለልጁ ረጃ ምን አይነት አድርጎ ነው እንትን ያለው ውሳያ ሰጠው ሶስት ውሳያ ሰጠው ሁለተኛ ነገር ምን ላርግ አባቴ እንግዲህ እንደዚህ ከሆነ ዱንያ ምን ላርግ አለው አንተ አሁን ህፃን ነህ በጊዜህና በጤና ተጠቀም አለው ስለዚህ ምን ያርግ ነበር ረጃ ኢብኑ ሐይዋ በየአመቱ ሐጅ ይሄድ ነበር ምክንያቱም ጤና አለ ጊዜ አለ ሐጅ ይሄዳል እንደገና የትምህርት ጊዜ ነው ጤና አለ ጊዜ አለ ኢንጂነሪንግ ተማረ እንደገና علم ተማረ اعلم الناس በሻም በፍልስጤንና በሱሪያ ትልቁ ዓለም ወጣ ምክንያቱም ውሳኔ ወሰነ በቃ ስለዚህ የውሳኔ ጉዳይ ላኪን ረጃ ኢብኑ ሐይዋ ጥሩ አባት አገኘና ጊዜው ተጠቀመበት ህይወቱ ተጠቀመበት የሙሰና ኢብኑ ሐሪሳ ግን መጥፎ አባት በጣም ድርቅ ያለ አባት ስላገኘ እሱ ራሱ ደግሞ ጭንቅላቱና ውሳኔው አለየም አባቱን ተከትሎ ድርቅ ስላለ ብዙ ስተት አደረገ ማለት ነው እሺ እንጀምር እስኪ يقول وهو تابعي صحابي አይደለም የصحابي ልጅ እንትን ነው تابعي ولكن ይገርማቸዋል አሁን ይኸውላችሁ እንግዲህ በሐዘን ነው የሚጀምረው ህይወቱ تابعي ነው صحابي አይደለም እሺ ولكن راى النبي صلى الله عليه وسلم ورآه النبي صلى الله عليه وسلم بل ከነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብሎ አንድ ሰዓት የተጫወተና የተነጋገረ ሰው ነው ላኪን صحابي አይደለም ይኸውላችሁ ህይወቱ በምን ተጀመረ በእዝነት ነው የተጀመረው እውነት ትልቁ ነገር እኮ ነው صحابي መሆን ሲያልፍብህ እኮ በተለይ በዛ ጊዜ صحابي እኮ افضل انسان على وجه الارض الى يوم القيامه ነው እኮ የصحابነት ደረጃ አለፈበት እንዴት ያልፍበታል የصحابነት ደረጃ እኮ ነቢያችን ያዩት ወይም ያያቸው አይደለም እሱ ካያቸው እሳቸው ደግሞ ካዩት صحابي ይባላል ብለናል እንደዚህ ነው ወንድሞች እንደዚህ ከሆነ المثنى بن حارثة ነቢያችን አይተዋል እንደም ለብዙ አመታት ነው ያያቸው ሁለተኛ አንድ ቀን ቁጭ ብለው ለአንድ ሰዓት ለረጅም ጊዜ ቁጭ ብለው ተጫውተዋል ተነጋግረዋል ከነቢያችን ولكن ليس بصحابي ابدا ايش لمن وذلك ان المثنى كنبياتشن كابو بكر كعمر قون لقون ቁጭ ብሎ علمون يسمى كنبياتشن يهد يمጣ አላምንም አለ አላሰለመም ስለዚህ صحابي የሚባለው ምንድነው ነቢያችን ያዩት እሱ ደግሞ ያያቸው በሳቸው ያመነ ይህ ነው صحابي የሚባለው እንጂ አቡ ጃህል እኮ ከነቢያችን ጋር ነበር ስለዚህ المثنى ابن حارثة ከነቢያችን ጋር እያለ የተጫወተ አላምንም ስላለ ነቢያችን ሰለላም ከሞቱ በኋላ ከሶስት ወር በኋላ ብቻ አሰለመ ላኪን ከዛ ቀጥሎ ለ10 አመት አለቀሰ ሳያሳርፍ ለ10 አመት አለቀሰ استنجمر هيوته وذلك أن المثنى أبى أن يسلم في حياة النبي صلى الله عليه وسلم حتى مات النبي صلى الله عليه وسلم ولم يسلم إلا بعد موت النبي صلى الله عليه وسلم ب3 شهور فندم وبكى ثم بكى عمره كله بمالكس سلفه انديت ጭንቅላቴ የት ነበር ነቢያችን
23 ዓመት በእስልምና ሲታገሉ 23 ዓመት እምቢ ብዬ ሲመቱ በሶስት ወር አሰልማለሁ ምንድነኝ እኔ ያለ على كل حال የصحابه ደረጃ አለፈበት ومن شروط الصحابه ان تؤمن به وتتبعه وتؤمن به وتتبعه طيب وانا وانت استودن ያ ንምጣሁ እኔ አንተ አንቺ ውሳኔያችን እንደ ሙሰና ከሆነ ጠፋን ተበላሸን ህይወቱ በሙሉ አቃጠል ነው የሙሰና ابن حارثة ውሳኔ ከወሰድን ማለት ነው فلنحذر يا اخوا አንዲት ውሳኔ በህይወትህ 10 ዓመት ልታቃጥልበት ይችላልች المثنى هو من قبيلة بني شيبة የሚባል አንድ ቀቢላ እኔ በትንተና ነው የምነግራችሁ ምክንያቱም ትንሽ ፖለቲካዊ ታሪክ ስለሆነ በደንብ እንዲገባችሁ طبعا ምሁራን አላችሁ እዚህ ብዙ የተማራችሁ ስላላችሁ ይገባችኋል ኢንሻአላህ እና المثنى بني شيبة ከሚባለው አንድ ትልቅ ቀቢላ ነው وهي اقوى قبيلة في العرب በዛ ጊዜ በአረብ በፍሩስ በምን በነበረው የጀዚረة العرب አረብ ጋልፍ ይባሉ በሙሉ ትልቁና ጠንካራ የተባለችው ቀቢላ በኒ ሸይባ የምትባል ነበረች እሺ እሱ እንግዲህ የበኒ ሸይባ ልጅ ነው يقول المثنى نعم وقائد قوات هذه القبيلة የዚህ ቀቢላ በኒ ሸይባ የሚባለው ትልቁ የጦር መሪ አዛዥ የሆነው አባቱ ነበር الحارثة የሙሰና አባት እሱ ነበር يعني يقدل ካለ ይገደላል ማሩት ካለ يعني خلاص قائد قوات يعني جنرال ትልቁ እንትን ማለት ነው ስለዚህ ተሰወሩ معي በኒ ሸይባ ታላቋ ቀቢላ ጠንካራው ቀቢላ የሷ መሪ ደግሞ የሙሰና አባት حارثة የሚባለው ነው لكن الحارثة ከሞተ በኋላ المثنى የሱም ቦታ ይዞ በኒ ሸይባ የምትባለው ቀቢላ በመሪነት ይመራት ነበር ማለት ነው لكن ተመልከቱ እንግዲህ አንዳንድ ጊዜ አባቴ غبي ከሆነ يعني በጣም احمق ከሆነ ሞኝ ከሆነ አባቴ ሰነፍ ከሆነ ያሰንፋል ምን ተገኘ መሰላችሁ مات ابوه واصبح المثنى هو القائد القوات او قائد العام لبني شيبة ابوه ترك له وصية يقوللاችሁ حيوة لرجاء وصية የሰጠው እንኳን እሱ ሳይተጠቀምበት ብቻ ሳይሆን እኛም እየተጠቀምንበት ነው የሱ ወሲያ እና ጥሩ ወሲያ ስለተወለደ ህይወቱን በሙሉ በጥሩ እንትን ሊመራ ቻለ ማለት ነው لكن يا المثنى أبات ترك له وصية خطيرة مميتة مدمرة يعني شبلك يمتارق وصية يعني مدفو وصية شكان وصية يما يربى وصية تتوهدي يا مثنى أبات وصية حمقاء الواتال عرب سيلو الوصية الحمقاء حمقاء من ماتنو بتقرني حماق إبالا حماق زنبلو السنف يما يربى እንደዚህ ነው ምን አለው ወሲያው ታውቃላችሁ تقول لا تكن إلا مع القوة سبحان الله لا تكن إلا مع القوي فقال الحق مع القوي صادق القوة على حساب الضعيف ይህን ወሲያ ነው አንተ ሁሉ ጊዜ ከኃይለኛ ፓርቲ ሁን ከኃያል ጎን ተጠግተህ ضعيف يهونو كذا أتهن ليش قالوا لأن الحق مع القوة ين فلسفنا أنه يتولد الحق مع القوة يا زوتي هنا قد صافوت تلقوا يا حارثة وصية لو اندمو اللي ستت يهونو بتأم مطفى هنا وصية الحق مع القوة أو مع القوي يميل فلسفنا تولد يقول لا شو هون هو تنديت اندمي بلاش وهي التي أخرت إسلام المثنى اندا سلم يهنبر وده ولا يقتتو المثنى شاف النبي صلى الله عليه وسلم نبياتي صلى الله عليه وسلم سلام يبابالالو يتجاوتالو أبرو
ያ አልሙሰና ለምን አታሰልምም ይሉታል እሺ ያለ ምናምን እምቢ ይል ነበር ለምን እምቢ ይል ነበር መሰላችሁ ነብይ ሰለላሁ ዐለይሂ ወሰለም በዛ ጊዜ ካነ ፊ ሙሽኪላ ሚስታቸው ኸዲጃ ሞተች 8 ቀን ነው አንድ 10 ቀን ቆይቶ ደግሞ አጎታቸው አቡ ጣሊብ ደግሞ ሞቱ እንግዲህ ወዚር الداخليه ወዚር الخارجيه ሁለቱም ሞቱ በውስጥ ቤት ሆና በጣም የምትረዳቸው ነበረችው ኸዲጃ እናታችን ኸዲጃ ስትሞት አንድ ክንፋቸው ተሰበረ ነቢያችን እንደገና አቡ ጣሊብ ከነዛ ጠላቶች የሚመክትና የሚከላከልላቸው የነበረው ሁለተኛ ክንፍል ሲሞት ደግሞ እሱም ተሰበረባቸው ምን ሆኑ ነቢያችን ضعيف ሆኑ المثنى አባቱ የተወለደ ምንድነው ንገሩኝ እስቲ አባቱ የተወለደ ትልቁ ወሲያ ምን ነበር ስጻፉልኝ ምን ሆነ ነው ያለው ጻፉልኝ እስቲ المثنى አባቱ የተወለደ ወሲያ ምን ነበር እንግሊዝኛ ተጽፉም እንዴ ጻፉ እንጂ ወላ ሰረሳችሁ አሁን እኮ ነው ያልኩት ከኤሽሁን ከተነካራ ከጠንካራ ሐቅ በጠንካራ ነው የሚገኘው ሐቅ የሚገኘው በቁዋ ነው በቀዊ ነው የሚል ፍልስፍና በጭንቅላቱ ላይ አስቀምጦ በደሙ ስር ውስጥ ነው ያስገባው አሁን ነቢያችን እናታቸው ሚስታቸው ስትሞት አጎታቸው ሲሞት መጠቃት ጀመሩ ስለዚህ ምን አለ እኔ አባቴ ሰጠኝ ወሲያ ከጠንካራ ከኃይለኛ ሆን መሐመድ ደካማ ነው እንዴት እንደሱ ይሆናል አለ ይውላችሁ ወሲያ እና في مشكلة ماتت خديجة مات عمه يعذبون النبي صلى الله عليه وسلم أهل طائف عذبوه أهل مكة عذبوه رموه بحجارة طائف سيهدوا نبياتهم بدنجار قوا وروربت عندنا سحر بلو يعني مجنون بلوال سحر بلوال أنت ብዙ ስድብ ሰደዋቸዋል ነቢያችን ኃይል ስለነበራቸው ضعيف ስለሆኑ ሙሰና ያያቸው ነበር ሊያምን ይችል ነበር ላኪን ያባቱ ወሲያ ከጠንካራ ከቁዋ ያለው ከኃይለኛ ሆን ሐቁ ከኃይለኛ ነው የሚል ፍልስፍና አላምንም አለ هنا المثنى أخذ فلسفة أبوه الحق مع القوة يميلو السن وسدنا ودوها تقوتته طيب فرفض قبول الإسلام التقى بالنبي صلى الله عليه وسلم ناقشه صلى الله عليه وسلم نبياتنا تمكروت تكراكروت حاول أن يقنعه نبياتنا ليسردوت بزو مكروال رفض ليش رفض بسبب هذه الفلسفة الوصية الخربانة ياباتو حقكو كهيلنو يميل نجر እነዛ ወንድሞች እባካችሁ ኢንቫይት አድርጓቸው እነዛ በፖለቲካ ፍቅር ያላቸው እንዴት የመሰለ ፖለቲካ ነው የሙሰና ፖለቲካ አውቃለሁ ማወቅ ፈልጋለሁ ፖለቲካ ፍቅር አለኝ የሚል ሰው እንዴት የመሰለ የተጣራ ፖለቲካ ነው የምናወራው አሁን እንዲያው ቁም ነገር ያለው አንዳንድ ሰዎች ምን ይላሉ የተማሩ ሰዎች يعني politics is dirty game ይላሉ እውነታቸው እኮ ነው ፖለቲክ ደርቲ ጌም ነው ደርቲ ነው አው የመሰለህ ብቻ ነው የምትናገረው የሚያሳርቀህ ነገር የለም መጽሐፍ የለ ወላ ቁርአን የለ ፖለቲካ ነው አንዱ ፍልስፍ ይሆናል አንዱ ዶክተር ይሆናል አንዱ ምሽዓርፍ ይሆናል የሚያሳርቃቸው የለም ቁርአን የለ ወላ ሐዲስ የለ እንደፈለክ ነው እንትን የምታርገው የእስልምና ፖለቲካ ግን የሆነና የተከሰተና በቁርአንና በሐዲስ የተደገፈ ነገር ነው እሺ እንግዲህ ይሄን ፍልስፍና وصية يسطو وداو الحق مع القوة يميلو ففي موسم الحج اهون انبيالي نبياتشن لمنوت انبيالي سيدنا أبو بكر الصديق بجاهلية ودنياو نبر المثنى بن حارثة يا نبي يا سيدنا أبو بكر الصديق ودنيا نبر يوددان شوف يا أبو بكر الصديق امياهل ودنيا يزه ألا منمت لاله انديت الله سيتأله والله سبحان الله المهم ففي موسم الحج عند حج متأنا نبياتي صلى الله عليه وسلم أبو بكر نيزو ودز حج هيدو من لما رق هيدو مثلا للمنو كوناتشو هيدونا في بداية الدعوة ذهب أبو بكر ومعه النبي صلى الله عليه وسلم
إلى ما تجمع الناس حزبت سبسبت هدونا لفوا بالزحج يمتوا عربوش بمولو قبيلة فلان قبيلة فلان قبيلة فلان قبيلة فلان يزوروا نبياتشن يلمنالو እንግዲህ ማስለቀሱ ነገሩ ጀመረ አሁን ነብያችን ከአቡበክር ሆነ ይለምናሉ ምንድነው የሚለምኑ እባካችሁ ቁረይሾች አስቸገሩኝ እኔ ረሱል ነኝ ዳዕዋ ላረግስል ይሰድቡኛል ይመቱኛል መጅኑን አሉኝ አደሙኝ እባካችሁ ያሉ 26 ቀቢላ ጠይቀው በሙሉ እንቢ ያሏቸው ለነብያችን አናቀህም አንደግፍህም ደካማ የደካማ ልጅ يتيم ልጅ ያሉ 26 ቀቢላ እንቢ ያሉት ነብያችን ሰለላሁ يقول لفوا ነብያችንና እንትኑ አቡበከር لفوا الى 26 قبيله كلها لم تقبل النبي صلى الله عليه وسلم ان تحميه من قريش እባካችሁ ከቁረይሽ ተከላከሉልኝ ቁረይሽ አስቸገረችኝ እኔ አላህ መልእክተኛ ነኝ ጅብሪል ሁሉ ጊዜ ወደኔ ይመጣል ቁረይሽ ግን በቃ ልትገለኝ ትፈልጋለች እባካችሁ ጎን ድጋፍ ሆንብኝ 26 ቀቢላ እንቢ አሉ سبحان الله فأبوا نعم فأبو بكر رضي الله عنه نظر دكم بلواتشو سيدنا أبو بكرنا سيدنا رسول الله عليه وسلم بمكوبلل بمزر اقراتشو ابطوال بقى سيدكماتشو باند دنگاي ቁጭ ብለው ያሉ በማዶ سيدنا أبو بكر الصديق من يال المثنى بن حارثة يال ودنياو ነው بجاهلية سياي دسالونا يا رسول الله نعم هذا مثنى بن حارثة اسكن هيد قالونا الزهدوا طيب كمن قبيلة ነው አሉት بني شيبة الله أكبر بني شيبة ما ጠንካራዋ ኃይለኛዋ ቀቢላ አይደለችም ደሳላቸው ነብያችን ሰለላሁ ዐለይሂ ወሰለም فأبو بكر نظر من بعيد قبيلة بني شيبة وهو يعرفهم ويعرفونه الزعماء ሶስት አለቆች አሏት ከኔ ልብ በሉ ከኔ ጋር ሆኖ بني شيبة የምትባለው ቀቢላ ሶስት አለቆች አሏት የፖለቲካ አለቃ አንዳለ የህብረተሰባዊ አለቃ አንዳለ የጦር አለቃ አልሙሰና ነፍሱ ነው አሁን ሄዱ ነብያችን አንዱ مغروق የሚባለው مغروق ابن عمر የሚባለው አንድ መሪ ነው وهاني ابن قبيسة የሚባለው ሁለተኛ መሪ ነው المثنى ابن حارثة ወንድማችን المثنى እሱ ደግሞ መሪ ነው ሶስቱም የቀቢላው መሪዎች ናቸው فذهب إليهم فسألهم አሁን سيدنا أبو بكر ከነብያችን ሄዱና ጠየቃቸው ኃይላችሁ እንዴት ነው በኒ ሸይባ አላቸው አሁን አቡበከር የሚጠይቀው ያለው ያቃልኩ አቡበከር لكن ለነብያችን ሊያሳውቅ ፈልገዋል ምን ያሳውቀዋል ያ ረሱላህ በኒ ሸይባ እኮ እሺ ካሉን ትልቅ ኃይለኛ መንግስት እኮ ነው ለማለት ነው የፈለገው አቡበከር እና ምን አለ ذهب إليهم فسألهم عن قوتهم وجيوشهم ኃይላችሁ እንዴት ነው ጠንካራ ናችሁ በርቱ ወታደሮች ስንት የሚሆኑ ወታደሮች አሏችሁ ብሎ ይጠይቃል المثنى بن حارثة ጓደኛው ስለሆነ ይመልሳል እንግዲህ حتى يوري النبي صلى الله عليه وسلم قوتهم የበኒ ሸይባ قوة ለነብያችን ሊያሳውቅ ነው የፈለገው አቡበከር وهم أقوى قبيلة በዛ ጊዜ أقوى قبيلة ያለ በጣም ጠንካራ ሆነስ እነሱ ናቸው فقال أبو بكر كم جنودكم ወታደሮቻችሁ ስንት ናቸው ብሎ ጠየቀ ከዛ በኋላ መሪው ምን አለ 3000 ለጦርነት ብቻ የተዘጋጁ ጦር መሳሪያ ለብሰው ለጦርነት የተዘጋጁ 3000 አሉ በዛ ጊዜ 3000 ወታደር ማለት ሱብሃንአላህ 300000 ማለት ነው በአረብ ሀገር አሁን ነብያችን ተገረሙ ከዛ በኋላ ቀጥሎ ምን አለ እኛ 3000 ነን 3000 ደግሞ አይ እንትን አይ يعني አይሸነፍም ብሎ ተናገረ አሚሩ ከዛ በኋላ واركان جنودنا قويه የኛ የጦር መሪነት ደግሞ اقوى የጦር መሪነት ያለው በጀዚረተ العرب ሁሉ እኛ ነን አለ አሁን ነብያችን የሰሙ ናቸው አሁን ምን ተረዱ ነብያችን ቀቢለት በኒ ሸይባ ጠንካራ ቀቢላ ወታደራዊ ጠንካራ ወታደራዊ
የጦር ስልት በጣም ከፍተኛ ቴክኒክ ያላቸው ይህን ነገር ነቢያችን ተረዱ ማለት ነው فقال مقروق يا أمير من عليه كيف أنت يا أخ العرب ويا أخ قريش لنبياتنا ነው እና እንደ አንድ ተራሰው እንደ አረብ እንደ አንድ ቁረይሺ እንደዚህ ነው የሚያነጋግራቸው كيف بك أنت يا أخ قريش አላቸው قال أبو بكر يا مقروق قالوا نعم أو ما بلغك أنه رسول الله أخ قريش تبلو يمثلوا ነገር የነቢ የአላህን መልእክተኛና ረሱል መሆናቸውን አታቀም ወይ ለምን በክብር ረሱል ብለህ አጠራቸው ማለት فقال مقروق نعم أنا بلغني يعني ወሬው ደርሶናል ነቢ ነው ረሱል ነው ይላሉ نعم يزعم هذا እንደዚህ ይላሉ አሉ እኔ ግን እስከዛም ድረስ ተቆረም አላየሁም አላቸው ثم قال ماذا تريد يا أخ قريش مقروق ነው የሚጠይቀው አንተ محمد قريشي ምንድነው የምትፈልገው ብሎ ጠየቀ قال صلى الله عليه وسلم أريد من يحميني من قريش تكالبت علي أريد أن أبلغ رسالة ربي يا الله الملكتنيا نينا ملكتو لما درس بهزبو فلقاله لكن عند ارمجا سادر اجرين متونيال عند ارمجا عند قال سناገር ምላሴን ይመቱኛል አስቸገሩኝ እኮ ቁረይሽ በቃ የኔን መልእክት ልሰጥ አልቻልኩም እባካችሁ ያ በኒ ሸይባ እርዱኝ ምን አለበት በጎን ሆናችሁ ብትረዱኝ አላቸው فقال مقروق አሁን ንግግሩ በነቢያችን እና በመቅሩቅ መሐከል ነው ያለው قال مقروق الى ما تدعو وش رسالتك ምንድነው መልእክትህ እስቲ አሰማኝ ምንድነው ብሎ ጠየቃቸው فبدأ النبي صلى الله عليه وسلم يقرأ له من القرآن يعني ملكته يعني رسالة يهنو سماو ألاچو قالوا نبياتش እንደዚህ አሉ فبدأ النبي صلى الله عليه وسلم يقرأ يقول أعوذ بالله من الشيطان الرجيم يقولاتشو قرآنه سل أخلاق سل سنة سرعات سل فتح سل يعني ምንድነው ስለ ሁሉ ጥሩ ነገር ነው የሚያወራው በሱረት እስራኤል ያለው እንትን ነው لا بسورة مجمرة نسمعه السي يقول أعوذ بالله من الشيطان الرجيم قل تعالوا أتلوا ما حرم ربكم عليكم ألا تشركوا به شيئا وبالوالدين إحسانا ولا تقتلوا أولادكم من إملاق نحن نرزقكم وإياهم ولا تقربوا الفواحش ما ظهر منها وما بطن ولا تقتلوا النفس التي حرم الله إلا بالحق ذلكم وصاكم به لعلكم تعقلون ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده وأوفوا الكيل والميزان بالقسط لا نكلف نفسا إلا وسعها وإذا قلتم فاعدلوا ولو كان ذا قربى وبعهد الله أوفوا ذلكم وصاكم به لعلكم تذكرون إلى نبياتنا بسورة الأنعام ያለው እንትን ነው አሁን ሰውየው አረብ ነው ቋንቋው ነው ይሄ ነገር በጣም ተገረመ ይህ የሰው ቃል አይደለም አለ ይህ የሰው አረብኛ አይደለም ይህ ከሰማይ ወረደ ነው እንጂ እንደዚህ አይነት አረቦች እንደዚህ ተነጋግሮ አያውቁም فقال مقرور ليلاس من الناس أسمعني ليلة أمرنا له فقال النبي صلى الله عليه وسلم إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون وأوفوا بعهد الله إذا عاهدتم ولا تنقضوا الأيمان بعد توكيدها وقد جعلتم الله عليكم كفيلا إن الله يعلم ما تفعلون بلوك أروا للدم أهون مغروب إذا نقر سمتوا آكم هلو سل أخلاق بتشا أتسرقوا زنا تارقوا يتيم أتقدلوا يسو جنزب أتبلوا يعني لجوشاتشون أتقدلوا أتواشوا نميلوا يعني هلو سيسما مقروب من عليه فقال مقروب والله ما دعوت إلا إلى مكارم الأخلاق لا تقرون قرنوا يعني تدعوة لا تقرون قرميت أرانوا ألنا قد ظلموك حين حربوك أنتن بتورنت كفتو لان أنتن ميمتو
በጣም ዛሊሞች ናቸው ገባው እኮ ሰውየው ቁርአኑ ገባው ወደደው እስልምናው ገባው በአንድ ጀልሳ በጣም ተመረቀነ ሰውየው እና አንተን የሚጎዱ ዛሊሞች ናቸው ብሎ ተናገረ ይህ አንደኛው መሪ ነው ثم التفت الى هاني ሁለተኛው መሪ ነው هاني ابن قبيسة የሚባለው فقال ما رأيك يا هاني قالوا مقروء كنو أنت هاني هون يسمانو يا محمد قرآن من تلاله قالوا سماه أدلم من تسماه قالوا قال أنا أعجبني كثيرا والله بتأم دس على نجقرو لكن ليس بيوم واحد قبطنيال دينو رسالو بدن بود الجوال له لكن لسنت شيء أمت يدرجو የአባቶቻችን ሃይማኖት በአንድ ቀን እንኳን ለመቀየር ባይቻል እስቲ ትንሽ ረጋ ብለን እናጥናው አለ يوم واحد نقبلك دعنا نشاور أهل البلد እኔ አደርሳለሁ ህዝቡን ሰብስቤ እንዴት የመሰለ ማር ወለላ የሚያል ቃል ነው ከመሐመድ የሰማነው ብዬ ዳዕዋ አረግና ሁሉም ከተስማሙ እስልምና ውስጥ እንገባለን አሉና ሁለቱም ጥሩ ተናገሩ ሁለት መሪዎች ማን ነው የሚያበላሸው አሁን المثنى ابن حارثة ወንድማችን እሱ ያበላሸዋል ነገሩ اذن الاثنين موافقين አሁን ዘወራሉና ወደ المثنى ابن حارثة يا مثنى ابن حارثة እንዴት ሰምተሃል የሙሐመድ ንግግር طيب لا تنسوا ان المثنى ሁላችሁ አሁን የምትሰሙኝ አትርሱ እሺ مثنى ابن حارثة በጭንቅላቱ ምንድነው ያለው الحق مع القوة حق كኃይል ነው ያለው ان هذا الذي قلته على المثنى ተመልከቱ እንግዲህ ጥሩ ነበር አሁን ያልከው ነገር በጣም ቆንጆ ንግግር ነው ولكن تكرهه الملوك ነገስታት ንጉሳዎች ነገስታት አይወዱትም ሹፍ እንግዲህ እንዳይሉኝ መጣ አሁን ጥሩ ነው የተናገርከው ከለብነት ራቁ ከሽርክ ራቁ ሰው ከመበደር ራቁ የየቲም ገንዘብ አትብሉ አትዋሹ ዝሙት አታርጉ ሰው አትግደሉ በጣም ቆንጆ ነው አለ لكن ሙሉኮች يعني እንደዚህ ነገስታትና ጀነራሎችና መሪዎች ፈላጭ ቆራጭ ሆኖ አይወዱትም አለ طيب كذا هلا ان هذا الذي قلته تكره الملوك ونحن معاهدين مع الفرس والفرس اقوى دوله الله اكبر ወደ እንትኑ ተመለሰ ወደ ፍልስፍናው ፉርስ ማለት በዛ ጊዜ እንደ ሩሲያ ማለት ነው አገር ፉርስ እኮ ኃይለኛው አገር በአለም ያለው ኃይለኛው አገር ነው ወደሱ ስለተጠጋን አንተ የምትለው ይህ ነገር የሚቀበለው ሰው የለም ብሎ አፈረሰው እነዛ ሁለት የተቀበሉት እሱ አፈረሰው ለምን አፈረሰው ያባቱ ፍልስፍና الحق لا يوجد إلا مع القوي فرس بذا ጊዜ أقوى دولة ነች ስለዚህ ከሷ ተጠግተህ ነው እንጂ ከደካማ አንተማ ደካማ ነህ ሐቅ ካንተ ጋር የለም ሐቁ ከፍሩስ ነው ለምን ያባቴ ወሲያ እንደዚህ ነው የሚለው አለ فإن شئت نحميك من العرب ከፈለክ ያ መሐመድ እነዛ ደካማ አረቦች ከነሱ ልናድንህ እንችላለን እነሱ ሊያጠቁ ሲመጡ እነሱ ማን እንችላቸዋለን لكن ፍሩስን ንኩ ማለት ኃይለኛው ንኩ ማለት ነውና አንቀበልህ ማለት طيب فهدم كل ما بناه الاثنين مقروقنا هاني ሁለቱም የገነቡት ቤት እሱ አፈረሰው ማለት ነው فقال صلى الله عليه وسلم يا مثنى انما الدين يؤخذ كله دينك ግማሽ ወስደህ ግማሽ አተው ግዲንኮ በማንኪያ አርገህ ከሞቀ ትተዋለህ የቀዘቀዘ ትበላዋለህ አይደለም ዲንኮ ጭንቅላትህ የተቀበለው ትቀበለዋለህ ጭንቅላትህ ያልተቀበለው ትተዋለህ ማለት አይደለም ዲን الاسلام በሙሉ ነው የምትቀበለው ወይም በሙሉ ነው የምትተወው ብለው ነገሩት فقال صلى الله عليه وسلم وان كذب ولا من قالوا اسمع مثنى قالوا سمعني او وان ملكني هذه الارض التي تحت قدميك
አንተ የረገጥከው መሬት አገሬ የምትለው ወይም ደግሞ ፉርስ የረገጡትና አገራችን የሚሉት እሱ ጠቅላላ መሬቱ በእጀብ ያስገባው አላህ ታምናለህ አሉት ተገረመ እንዴት መሐመድ ገና የመቱኝ የሰደቡን ቁረሽ ያለ ደሞ የፉርስን አገር የሮማውያን አገር በኔ ቁጥጥር ስር ሊገባ ነው ይላል እብድ ነው ምናምን አለና ሳቀባቸው ለነብያችን ሰለላሁ ዐለይሂ ወሰለም ያ ሙሰና አሉት ما رايك هذه الارض التي وضعت عليها قدمك በእግርህ ረገጥካት መሬት የፉርስ አገር የምትላት ጊዜ ሊመጣ ነው በኔ ስር ቁጥጥር ልትገባ ነው ምን ትላለህ አሉት ሳቀና ዝማለ ግን ከ10 አመት ከ15 አመት በኋላ ይህችን ቃል እንደ ጥይትና እንደ ሻንጃ አርጋ ስትቀደው ስትመታትረው ስታሰቃየው ለ20 አመት ነው የተቃጠለ በዚህ ቃል እና እንደዚህ ያሉትና ዝም ብሎ አሽፎ ዝማለ ولكن رفض المثنى أن يسلم 10 سنوات ነቢያችን ሲታገሉ ድል የተጎናጸፉ 10 አመት ላ አሁን ነቢያችን መሐመድ ቀዊ አይደለም አባቴ ያለኝ ደግሞ ሐቅ ከቀዊ ነው ያለው ይላል ولم يسلم إلا بعدما مات النبي صلى الله عليه وسلم ب3 شهور يقول المثنى هزني ايش معنى هزني انقطقطኝ እንደዚህ እንደ earthquake እንደዚህ ፍትፍት አደረገኝ አለ هزني قول محمد لو ملكني الله هذه الأرض ستؤمن يا مثنى يا لو قال ይህን እግርህ የረገጥካት መሬት እኮ አላህ በእጀብ ያስገባትስ አታምንም ያለው ቃል ለ10 አመት ያሰቃየኝ ነው ይላል ከዛ በኋላ ወራአ انتصار بدر አሁን ነቢያችን በጦርነት ማሸነፍ ጀመሩ መጀመሪያ غزوة بدر መጣችና 7 ተገደሉ ከሙሽሪኮቹ 7 ታሰሩ የተቀሩ ሸሽተው ወደ መካ ገቡ ትልቅ ድል ተጎናጸፉ ነቢያችን ሙሰና ይሄን ነገር አይተዋል طيب والله محمد ትንሽ ወደፊት ሄደዋል ይላል جاءت غزوة الخندق أو غزوة الأحزاب ነቢያችን እዛ ጊዜም አሸነፉ ሙሰና ገና قوة የለውም ይላል جاءت خيبر ትልቁ ፈትህ ነቢያችን ሰለላሁ ዐለይሂ ወሰለም ቁጥር ስፍር የሌለው ወርቅና ጨርቅና ከብትና ሰው የማረኩት غزوة خيبر የሚባለው ትልቁ የጦርነት ድል ተጎናጸፉ ነቢያችን ባርድ ሙሰና እየሰማ ለአባቴ ያለን ገና አልደረስኩትም الحق مع القوة إلى ماذا لا يقول الفرس أقوى እና ምንድነው የሚለው ፍሩስ ከሙሐመድ ይበልጥ ቁዋ አላቸው ከነሱ እኔ እንከት በየበቃ አልንቀሳቀስም لأن ايش برضو ابدس كم تريد دغاغمዋለሁ ነገሩ ليش يا مثنى الحق مع القوة لسه فرس السنو تنكر وتادر ያለው حق ከሱ ጋር ነው ያለው إلى يا اخوة هذه أصبحت عقدة في دماغ مثنى በጭንቅላቱ ገብታ ልክ እንደ ትንኝ እየበላችሁ ነች ይችን ፍልስፍና وهي وصية أبوه الحق مع القوة የሚባለው በጣም በጠበጠው እንግዲህ فلما جاء فتح مكة أهو النبياتشن 10 أمت سنت طورنت እስከ 9 ጦርነት ተካፍለው ነቢያችን በ9 ትላልቅ ጦርነቱ አሸንፈው አረብ አገሮች ግማሽ አረብ አገሮች በሙሉ የነቢያችን ተከታይ ሆነው በእስልምና ሲገቡ በመጨረሻ ተሰደው ከመካ የመጡ የመካ ሰዎች ያባረሩዋቸው የመካ ሰዎች በጣም መጥፎና ሙሽሪኮች የነበሩ እባካችሁ የመካ ሰዎች ቁረይሾች የመቱኝ ነው እርዱኝ ያሉ የነበሩ አሁን 10 ሺህ ወታደሮች ይዘው መጥቶ መካን ከፈቱ ነቢያችን ሰለላሁ ዐለይሂ ወሰለም ነፃ ወጥዋት ጠቅላላ መካ መዲና ጣይፍ ምናም ሁሉ በነቢያችን ስር ገባ አሁንስ ያ ሙሰና አሁንስ ነቢያችን ቁዋ አላገኙም ብለን ብንጠይቀው والفتح ورأيت الناس نعم كذا هلا إذا جاء ورده يقول إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفروا إنه كان توابا يهني سمال إن فتح متوال بزو سو يعني اند غرف ود اسلمنا لغبانو يمي القرآن ورده المثنى يهني يقرانو هنا لما سمع هذه الآية
إذا جاء نصر الله والفتح منامن كسما قرر أن يسلم قل نبياتشن كارات أمستور لموتوناتشو أهون اندياسلم وسنو زلو بهولت كف زلو ود نبياتشن هدو بياسلم እንኳን ጥሩ ነበር ላኪን ውሳኔው ደካማ ነበር ይሄዳለው ትንሽ ቆያለው ነብያችን ሞቱ ሱብሃንአላህ العظيم صحابي كمهون أملتوا مالتنا ولكن أخذ وقت يتردد حتى مات النبي صلى الله عليه وسلم ثم بكى لكن فاتته الصحبة والله الدم كان بيالكس يا صحابي كمهون أملتوا مالتنا الآن نبياتشن كموتوا بحالا 3 ወር ካደረጉ ትልቅ ለውጥ በልብ ሙሰና መጣ ማለት ነው ሙሰና አሁን 180 ዲግሪ ወደ ቀኝ ተቀየረ አልহামዱሊላህ ክሳራው ነብያችን በነበሩበት ቢሆን ጥሩ ነበር ሰሃቢ ሆን ነበር ላኪን እንኳን እንደዚህ አልሞተ አሰለመ ካሰለመ እንዴት አሰለመ ታቀላችሁ ندم بموت النبي صلى الله عليه وسلم وبكى وقال كيف ما نصرت محمدا انتيت ذي هلو فتح مكة يايهو فتح خيبر فتح أحد بدر فتح خندق يهلو طورنت قدسي قوارسه باش يميقطر ودسلمنا يقبو يايهو من دنو يازن يا باتي فلسفنا نو يا ليتنا كان يا لكسال طيب الآن جاء دور أبو بكر نبياتشن موتو خليفة من متى يا نبياتشن بوتا يازي أبو بكر متى أبو بكر صديقه ودنياو ነው أبو بكر قالوا له أهون سالوت يسو سوچ ወደ አቡ በከር ለምን አትሄድም ነብያችን አለፉበት ወደ አቡ በከር ሄደ እጅ ነስተህ እዛ ለምን አታሰልም አሉት قال لا علي لابد أن أكفر أولا ما ضيعته في زمن النبي صلى الله عليه وسلم تغيركوا هو سويو በነብያችን ጊዜ ያጠፋሁት ነብያችን ያዋረድኳቸው ነገር ይህን ነገር ከአላህ እቅርታ ካልወሰድኩ አፉ ካላለኝ አላህ Subhanahu Wa Ta'ala የሱን ያህል ጥረት ካላደረኩ ወደ አቡበከር ፊቴም አላሳየው ማለት አፈረ ማለት ነው فنظر فإذا أبو بكر أول خلافته نعم واجه حرب كبير ነብያችን ሞቱ አንድ ሳምንት ማልቆየም 40,000 ወታደሮች ይዞ ሙሰይለማ الكذاب እኔ እስላም አይደለሁም ሰደቃ ማለት አልሰጥም ዘካትም አልሰጥም ከፍር ያለሁ አለ ከነሱ ተከትሎ ብዙ ሺህ አረቦች ዘካት አንሰጥም ዘካት እኮ ግብር ነው ዘካት እኮ ምዝመዛ ነው ብለው ከፈሩና ዲናቸው ቀየሩ መጀመሪያ በስሚላህ ሳይሉ አቡበከር ስዲቅ ከነዚህ ጦርነት አጋጠማቸው ተመልከቱ ያ ኹዋ የፖለቲካ ሰዎች والله በደንብ ተመልከቱና ልታዩ ናቸው وبالذات مسيلمة الكذاب 40,000 ወታደሮች ይዞ መዲናን ለማጥቃት ይፈልጋል እስላሞችን ለማጥፋት ይፈልጋል አቡበከርን ለመግደል ይፈልጋል እንደገና ከአረቦች እየሰበከ ብዙ አረቦች ደግሞ በሱ ስር አስገባ ማለት ነው فاقتاد مثنى አሁን مثنى መጣ እንግዲህ مثنى አሁን እንዴት የእስልምና ነገር ይመታል ብሎ መቆጣት ጀመረ አንበሳነቱን አሁን እየፈለቀ ሄደ ወጣ እንግዲህ فتتبع الحادث ነብያችን አቡበከር ስዲቅ ወታደሮች እንትን ሰበሰቡ አረቦች እነዛ የከፈሩ ደግሞ ነው ሙሰይለማ እስከ 60,000 እስከ 50,000 ወታደሮች ሰበሰቡ مثنى አሁን غيره ያዘው ቀና ነብያችን በህይወታቸው አሳፈርኳቸው አሁን ግን የሱን ያህል ከፍላለሁ አለና በደንብ ሲከታተል ጦርነቱ ለካ ሙሰይለማ የሚረዳ እነዛ ካፊሮች የሚረዳ ፉሩስ ሆኖ ተገኙ ማን ነው ፉሩስ ወንድሞች እሱ የተጠጋባቸው እኮ ነው ፉሩስ ትልቅ አገር አሜሪካ ነች የማትነካ ኃይለኛ አገር ነው የሚላት ለካ እሷ ነች የአቡበከር አንጻር ለነዛ ካፊሮች እየረዳች አሁን አሜሪካ እስራኤልን ትረዳለች አይደለም አሜሪካና እስራኤል ማለት እናትና ልጅ ናቸው አይደለም እንዴ ልክ እንደሱ ፉሩስ የሙሰይለማ الكذاب እናት ሆኖ
ሲረዳው በፖለቲካው አይኒ ሲከታተል አገኘው ማለት ነው እሱ ከፍሩስ ነው ያለው ፍሩስ ኃይለኛው መንግስት የተጠጋ ነው የኛ መንግስት ብሎ እንትን መፈክር የሚያደርገው ነው فتتبع الحادثة فإذا الفرس هم الذين يساعدون مسيلمة الكذاب ضد أبو بكر أبو بكر يموتوا يالو يميقطوا يالو مانو እነዛ مسيلمة الكذاب بمان ارداتا بفرس ارداتا فنهض على طول بدق قالنا مثنى أيها الناس አላቸው أني أشهد أن لا إله إلا الله وأشهد أن محمد رسول الله لما جمع ጊዜ ወደ እስልምና ገባ ምንድነው ያስገባው የነብያችን ተከታዮች አቡበክርና ወታደሮቹ ለካ ፍሩስ ናቸው እየረዱ ሊያጠፏቸው የሚፈልጉ ያሉ አላጡል ተነሳና አሰለመ ገላውን ታጠበ ወደ እንትን ገባ أسلم وأسلم معه ناس كثيرون መሪ ነው ጀግና ነው ሱሲያ ሰለም ስንት መቶ ስንት ሺህ እሱን ተከትሎ ደግሞ አሰለም فقال መጀመሪያ እርምጃ ወሰደው ተመልከቱ እንግዲህ አሁን ጭንቅላቱ ያ ካሴቱ ያባቱ ካሴት አውጥቶ እሳት አቃጥሎ እንትን ጣለው ሌላ ኒው ሲዲ ኒው ካሴትና ኒው ያኒ ምንድነው ሃርድዌር ምናምን እንደዚህ እሱ አስገብቶ አሁን ንጹህ የሆነው ጭንቅላት አመጣና ምን አለ قال لابد ان اشغل الفرس فرس በዚህ ሆኜ ላሸብራቸው ነኝ በዚህ ሆኜ ጦር ልከፍትልባቸው ነኝ ለምን ሙሰይለማን ትተው ወደዚህ እንዲዘነብሉና ሙሰይለማ እርዳታ ሲያጣ ይሸነፋል ብሎ ምን አደረገ በአንድ ጎን ሄደና የጦር አከማቸና አንድ ትልቅ ጦር አዘጋጅቶ ፍሩስን መምታት ጀመረ አሁን ፍሩስ ያዩ المثنى بن حارثة በአንድ ዶብ ሆኖ ይመታቸዋል ምን ነካው المثنى ጓደኛችን አሉ طيب ከዛ በኋላ فبدأ الحرب مع الفرس ለምን አቡ በከር ለመርዳት እንዴት ይረዳል የአቡ በከር አንፃር ነዛ አረቦች የከፈሩ በፍሩስ እርዳታ ስለሚመቱ ያላት እና ፍሩስን ማድከም አለብኝ ምክንያቱም አቡ በከር እንዳይመታ አለ فأرسل له كسرى የፍሩሱ ንጉስ ላከለትና ያ ሙሰና ነው ጓደኞች አልነበርም ወይ ምን ነካ በደልነህ ወይ የተሳሳተነው ነገር አለ እባክህ አትምታል ማለት ጀመረ ፍሩስ ትናንትና ኃይለኛው መንግስት ብሎ የሚመካበት የነበረው አሁን ፍሩስ እሱን መለመን መጣ ማለት ነው ማለኩም ያ በኒ ሸይባ ያ ሙሰና اخطأنا فيكم تساستنا እንዴ قال مثنى لا አላቸው ولكن وجدنا الحق مع المسلمين يكونوا يسلقسኝ والله العظيم يعني الحق مع القوة سيل 10 አመት እድሜውን ያቃጠለ አሁን ግን አላህ ሂዳያ ሰጠው ያ ፍሩስ አላቸው الحق مع الإسلام ليس مع القوة عليه الحق مع الإسلام አላቸው لكن الحق لا يعلى عليه والحق مع الإسلام حقا የበላይነት የሚወጣበት አንድ ነገር የለም لا قوة ولا فرس ولا روم ولا أربيج ولا تانك ولا أوروبلان حق ነው حق የበላይነት የተሰጠው ነው ብሎ አዲስ ፍክር አመጣ ማለት ነው تصوروا يا اخوة كيف تغير المثنى 180 ديجري ودا قاين تغير ማለት ነው العجيب المثنى الآن عمره 60 سنة من يدرج به شبابنته وጣትነቱ በኩፍርና በሽርክና ፍሩስን በመደገፍ አሳልፈው 20 አመት አሁን ግን እድሜው 60 አመት ደረሰ ولكن لسه አሁን የእስልምና ፍቅር በተለይ አሁን ጭንቅላቴን በጠብጠው ያለው ነቢያችን በህይወታቸው አሳፈርኳቸው አዋርድኳቸው አሁን የሱን ያህል 10 እጥፍ መክፈል አለብኝ ይያሉ ነው شغل الفرس በጣም አወሰወሳቸው ረበሻቸው ፍሩስን يحاربهم ويحاربونه حتى انتصر المسلمون وهزموا مسيلمة سبحان الله العظيم በአንድ ሰው ነው ፍሩስን በዚህ ሲረበሻቸው ሙሰይለማን ትተው ከሱ ጋር ጦርነት ሲሆኑ ሙሰይለማ የሚረዳው ሰው ሲያጣ ድግድግ ቀርጎ አቡበከር
40,000 ወታደሮች የነበሩ ድምጥማጣቸው አወጣቸው ተሸነፉ እንዲያውም ያኒ ጦር ያደረጉት ቦታ እዚህ በድርዒያ በሪያድ አጠገብ ነበር እና ምን ይሉታል ሐዲቀት ሞት የሞት ጋርደን ብሎ ነው የሰየሙ ብዙ ህዝብ ነው የሞተው ብዙ ከሰሃባ ሞቱ ከሱለይማን ሰልማን እንትን ሙሰይለማ الكذاب አረቦች ሌሎቹ ሙሰይለማን ለመርዳት የመጡ ብዙ ሩህ ብዙ ህዝብ ነው የሞተው እዛ ጊዜ طيب فقالوا له الآن اذهب إلى المدينة طيب أهونس أبو بكر الصديق دل تقوناتصفه አሸነፈ እስልምና አሁን መዲና ሰላም ሆነ አሁንስ ወደ አቡበክር ሄደህ እንዳሰለምክ እዛ ተውባ ብለህ እዛ መዲና የነቢያችን መስጊድ ተዘይረ ጓደኛ አቡበክርን ተገናኝተ ለምን አሁን አትመለስም አሉት فقال لا አሉ ለምን አሉ لن اذهب حتى اكفر ذنوبي እኔ ነቢያችን የበደልኩት ለ10 አመት 10 አመት እዚህ ለፍቼ በጉራዴና በእንትኑ በሻንጃና በሰይፍ ሰውነቴን ቁስል በቁስል ካላደረኩ ወደ መዲና አልሄድም አለኝ ገና ወንጀሌ ብዙ ነው ወንጀሌን እጥብ ማድረግ አለብኝ በደም መታጠብ አለበት ፍሩስን لابد ان اؤدب الفرس فرس يعني ነቢያችን መዲና እስልምና ሃይማኖት እንዳይመቱ ማድከም አለብኝ ብሎ ወደ መዲና አልሄድም አለኝ تمام طيب قال كلمة جميلة خذلت النبي صلى الله عليه وسلم من عليه ጥሩ ንግግር ተናገረ من عليه خذلت النبي صلى الله عليه وسلم حيا ولا أريد أن أخذله ميتا ነቢያችን በህይወታቸው በጣም ነው ያሳፈርኳቸው እመን ሲሉኝ እምቢ ብዬ ናው እንደዚህ እየሰደብኳቸው እያሸፍኩባቸው እያፈዝኩባቸው ነቢያችን ጎንበስ ብሎ እስከሚያፍሩ ያደረኳቸው አሁን ደግሞ ሙተው ያሉ ደግሞ ላሳፍራቸው አልፈልግም አሁን እኔ ነው ጎንበስ ብዬ በእፍረት ጎንበስ ብዬ የምከፍለው ነገር አለኝና ተውኝ አለ ولا أريد أن أخذله ميتا حتى أطرح على الأرض ميتا اسكمومت درس كزي أجر لكم إلى فجمع بني شيبة قبيلة وبمول سبسبات شوهن ثم بنى عند تلك قصر تلك يتور سبسبا ميادر قبت عند بوتا سرانا جمع بني بكر بني شيبة بني فلان يميبالو قبيلاዎች በሙሉ ሰበሰባቸው واقنعهم فبدا يحارب الفرس ወንድሞች አላቸው ትልቁ ጠላታችን አሁን ሐቅ የሌለው ድሮ ምን ነበር ሐቅ ከፍሩስ ነው ከኃይለኛ ነው ይላል ሐቅ የሌለው ሐቁ ከእስላም ነው ያለው አሁን ግን እኛ ሐቅ የሌለው ፍሩስ ከሱ መጋፈጥ አለብን እሱን ማጥፋት አለብንና በሙሉ እሺ አሉት በጣም ትልቅ የጦርነት መሪ ነበር እሺ አሉት وقال هؤلاء الفرس يستعدون أن يهجموا المسلمين وبوليتيكا በእንትኑ በጃሱስ እንደዚህ አይን ምናምን ሰላይ በሰላይ የላከ የመጣኝ የፉርስ ምስጢር ምን ነበር አሁን መዲና ሄደን አቡበከርን ማጥፋት አለብን ዑመርን ማጥፋት አለብን እስልምናን ማጥፋት አለብን የሚለው የወታደር ዝግጅት ያደረጉ ናቸው ብሎ ይህን ነገር ሰማና ለወታደሮቹ ሁሉ ሰብስቦ ኹጥባ ሲያደርግ በሙሉ አላሁ አክበር ብለው ሁሉ ተነሱ ማለት ነው الغريب لما عمل هذا ይህን ነገር የጦር ዝግጅት ያደረገ ፍሩሳውያንን ለማጥቃት እንትን ያለ لم يخبر ابا بكر سيدنا ابو بكر አያውቁ ለምን ያቃሉ አለ ለምን አትነግራቸው አልነግርም አለ እኔ ስራዬ ሁሉ አላህ እንዲልኝ ብቻ ነው ፈልገው አቡበከር መንገር ማለት እኮ እኔ አልፈልግም አለ እኔ አፈር እስከሚውጠን ድረስ ስተት ያደረኩት በነቢያችን ማስተካከል አለብኝ አለና ሰይድና አቡበከር ሳያውቁ እኮ ነው ቅጥ አደረጋቸው ፍሩስን وقال دعونا نكفر وتكون أعمالنا لله فقط فبدأ يحارب الفرس بقوة በዚህ መጣል ብዙ ወታደሮች ይገድላል በዛ እንደገና ይሄዳል በዚህ ነው የሚመጣ ያሉ እንደገና ዘወር ብሎ በስተጀርባ ሄድና
1000 ወታደር ይገድላል እንደገና በዚህ ይመጣ ብሎ እንደዚህ ዝግጅት ሲያደርጉ በላይ በተራራ ይመጣና ረበሻቸው ብዙ ነገር ገደለባቸውና መዲናን ለማጥቃት ያደረጉት እቅድ አፈረሰባቸው አርፈው በቤታቸው ላይ ቁጭ አሉ ማለት ነው ፉርስ طيب بالامس كان يقول الحق مع القوه نعم الان يقول الحق مع الصحابه وقال عمر سمعنا فرسكو በጣም ተበጠበጡ فرسكو مدينان ለማጥቃት አስበው ነበር لكن تشنفكو ይህን ይሰማል سيدنا عمر በመዲና ሆኖ فقال يا ابا بكر አላቸው አያቁምኮ አቡ በከርና ዑመር እኮ አያቁም ይሄ ነገር እነሱ ሳያማክር ነው ምክንያቱም ጥሩ ስራ ለሊላህ ስራ እንዲሆንለት በቃ ፍሩስን ያደከመ ነው فقال عمر يا ابا بكر من الذي يفتح الفرس በዚህ በፍሩስ አገር ለአገር እየከፈተ ያሸነፈ ፍሩስን የበጠበጠ ማን ነው እኔም ሰማው እኮ አንድ ሰው ነው ይሉኛል ዑመር አያውቅም قال ابو بكر وابتسم سيدنا ابو بكر ፈገግ ያሉ አታውቀውም ያ ዑመር አላውቀውም ማን ነው እንዴ እኛ የማንሰራው ስራ ትልቅ ስራ እየሰራ እኮ ነው ካፊር ነው ሙስሊም ነው ማን ነው ብሎ ሲጠይቁ ابتسم ፈገግ አሉና ابو بكر هذا الذي خذل النبي صلى الله عليه وسلم من قبل ነቢያችን ያሳፈረ እስከ ቀቢላው ድረስ ሄደው ነቢያችን እባክህ እርዳኝ ስሉ ላ አንተ ደካማ ነህ እኛ ከቁዋነን ብሎ ነቢያችን ያሳፈረ እሱ እኮ ነው አለ والآن يكفر عما فاته ያለፈው እየከፈለ ነው አለ قال እንትኑ አቡ በክር ዑመር በደንብ እንትን ትዛለውና المثنى አለ አው المثنى قال الله اكبر አንተን ሳይነገር አው በራሱ ወታደሮች አድርጎ ከኛ እርዳታ ሳይጠይቅ ድምት ማጣቸው ያወጣቸው ነው በቃ አደከማቸው ኮፍሩሳል المثنى نعم المثنى بن حارثة فقال عمر لأبي بكر يا أبا بكر እንደዚህ ከሆነ خالد بن الوليد ወታደሮች ያርገህ ላክለት እንርዳው ወታደር أبو بكر ደስ አለውና 7000 ወታደር صحابة 7000 ወታደሮች بخالد بن الوليد مرنت ودي المثنى لا كلت ولكن تملكتوا انقدي والله هنا المثنى نج كالي لتقر نج كالي يسو حزب نج ነው የሚሉ ለቀዝቃዛ ነገር ሙቅ ካለ ሙቅ ነው ይላሉ ምን ለማለት የፈለጉት ገብታችኋል የፈለገውን ነገር ትዕዛዝ ካሳለፈ ሙሰና እንደ ትልቅ መሪና እሺ የሚሉት ህዝብ ነው ከሱ ጋር ያለ አሁን አቡበከር ስዲቅ 7000 ወታደራን ላከለት እርዳታ አሚራቸው ማን ነው የነዚህ 7000 خالد بن الوليد لكن አቡበከር ምን ጻፈ ያ ሙሰና አለው እንትን خالد بن الوليد ከ7000 ወታደሮች ልክ ያለው ግን አንተ ከስልጣንህ ትወርዳለህ خالد بن الوليد የጦር መሪ ይሆናል ብሎ ሲልክለት والله المثنى يقولون بكى مثل الطفل በጣም አለቀሰና قال يا خالد አለው አንተ አሚራችን ነህ እኔ ያንተ ወታደር ነኝ والله ያለ ما بي من الاماره امير ለመሆን የጦር ኃላፊ ለመሆን ያለኝ ስሜት ዜሮ ነው بس ይሁሉ ጥረት የማደርገው እኮ ነቢያችን በህይወታቸው ስላሳፈርኳቸው አሁን ሲመቱ ነቢያችን ትልቅ መሆናቸው ለህዝብ ለማሳወቅ ፈልጌ ነው የኔ ዘንብና የኔ ወንጀል አላህ እንዲቀፍርልኝ ነው እንጂ አሚር ለመሆን አይደለሁምና ተፈደል አለው አሚርነቱ ሰጠው ማለት ነው የውላችሁ ወንድሞች ማን ነው የሚያደርገው እስቲ አምጡልኝ አገሩ መሪየቱ የራሱ ነው ህዝቡ እንደ አላህ የሚገዙት ለሙሰና ነው لكن يا ሙሰና ከስልጣንህ ወረድና خالد مريهون الشيء لا تكبره ثم قال يا خالد أريد أن أقول للنبي صلى الله عليه وسلم غدا يا خالد نجي متن كنبياتشن قاس النجنان من لما نتفلق له عليه يا رسول الله خذلتك 10 سنين ونصرتك 10 سنين 10 أمت أسافركه أنت ستموت جن 10 أمت لسلمنا بدمي بقت أنت بروحين ويسره بيه
የሚያስቆራ ነገር ልነግራቸው ፈልጋለሁ አለው فقسم خالد አሁን خالد ይህን ተቀብሎ ምን አለ ولذلك قالوا مثنى يا خالد እርዳኝ አለው እኔ አሁን ስልጣን አልፈልግም ልገደል ብቻ በጂሃድ في سبيل الله ሸሂድ ሆኜ ልሞትና ነገ ለነቢያችን ኮርቼ ያ ረሱላህ ባለህበት በነበርክበት ጊዜ ያሳፈርኩህ በኋላ ግን ለእስልምና ብዬ ተገድዬ ደም በደም ሆኜ ነው የመጣሁልህ እንድለው ነቢያችን ሰይድና ኻሊድ ፈገጋሉና ባረከላሁ ፊክ አላህ ምኞትን ይስጥህ አሉት ከዛ በኋላ ኻሊድ ወሊድ የሙሰና ወታደሮችና የሰሃባ ወታደሮች ሁሉ ሰብስበው በአራት ከፍሎ ጦርነቱን ጀመሩ ማለት ነው هنا بكى አሁን ሰይድና ኻሊድ ወሊድ በአራት ቦታና በአምስት ቦታ ከፋፈላቸው አሁን ተመልከቱ ያ اخوه خالد امير الجيش تمام አንዱ عدي بن حاتم የሚባለው ቀኝዝማች ታውቃላችሁ ቀኝዝማች የቀኝ መሪ አደረገው المثنى بن حارثة የልብ መሪ አደረገው የመሐከል ማለት ነው እነዚህ አርጎ አከፋፈለና ከዛ በኋላ ምን ይላል ጀመሩና ጦርነቱ እየሄዱ ከተማ ይከፍታሉ ሌላ ከተማ ይከፍታሉ በቃ የፉሩስ ከተሞች በሙሉ እኮ ነው በየቀኑ እየከፈቱ ድል እየተጎናጸፉ በቃ ፉሩሶቹን ልክ እንደ ተምር እየበሉ ነው የሚሄዱ የነበሩ ከዛ በኋላ وصلوا الى مدينه حيرة الحيرة የምትባለው አንዲት መዲና እዛ ደረሱ አሁን عدي بن حاتم አሁን ያልኳችሁ حيرة ሲደርስ اغمي عليه فين ሆነ ያዙት ውሃ ፈሰሱለት በራሱ ነቃ ምን ነው አለው ዝም ብሎ ያለቅሳል አንድ ሰዓት ይሆን ያለቅሳል عدي بن حاتم من هونك ሲሉት ايها الناس አላቸው ያ ሙሰና አለው نعم እኔ እኮ ለምን እንደማለቅስ ታውቃለህ አለውና አላቀም قال لما رآني النبي صلى الله عليه وسلم አንተ በመዲና ስትኖር እኔና አንተ እዛ ስንኖር ነቢያችን ጠርተው ምን አሉኝ يا عدي بن حاتم قالوا له نعم قال لبيك يا رسول الله كذا بهلا يقول يا عدي تعرف الحيرة حيرة متبالو كتما تاقاتله او بዛ بفورس ያለችው ትልቅ ከተማ او قلت نعم قال والله لا تفتحن يعني صحابه لكفتوات نونا وانت ستكون مع الجيش ያን ሒራ የሚባለው ከተማ የሚከፍቱት ወታደሮች አንዱ አንተ ነህ አሉት قال وها انا مع الجيش አሁን ነቢያችን እንደ ትንቢት ያስቀመጡት የሁላችሁ ሒራ የምትባለው ከተማ ከፈትናት እኔ ደግሞ ከወታደሮቹ አንድ ነኝ ብሎ ይሄ ነው የሚያስለቅሰኝ አለ ለማን ነው የሚለው ለሙሰና ولكن الذي بكى اكثر المثنى المثنى هون زياده يلقسال من عليه وقال انت بعد ما ترددت اسلمت انت እንኳን ነቢያችን እንደዚህ ሲሉ ወደ ኋላ ወደ ቀኝ ወደ ግራ ምናምን እየተደረደርክ መጨረሻ ግን አሰለክ ولكن انا رفضت وخاذلت ونبيያችን ያሳፈርኩት ግን እንዳንተ አስልሜ ቢሆን እንዴት ጥሩ ነበር ብሎ እንደገና ሙሰና ልክ እንደ ህፃን ማርቀስ ጀመረ ማለት ነው فبعد انتصارات الهائله 6 انتصارات 6 ትላልቅ ከተማዎች የፉርስ ከተማዎች በኻሊድና በሙሰና ተከፈቱ አገሩ በሙሉ የፉርስ አገር በማን ገባ በኻሊድ ኢብኑ ወሊድ በአቡበከር ሲዲቅ በእስላም እጅ ቁጥጥር ገቡ ማለት ነው طيب ከዛ በኋላ هنا اشتاق المسلمون لرؤية المثنى هم بمدينة يالو هزبو من نو مثنى فورس يهل بذا ጊዜ روسيا مالتنا روسيا يهل يشنف مثنى من نو لما يتنفلقالن بلو سيقواقو تسبسبوا هيدونا ود أبو بكر يا خليفة رسول الله مثنى مبارو سو بعيناتشن لما يتنفلقالن نبي أبو بكر صديق دبداب بس أفنا لخالد بن وليد يا خالد بن وليد لو سمحت له
ፍቃድህ ከሆነ አልሙሰና ኢብኑ ሐሪሳ ለአንድ ወር ላክልኝ ህዝቡ በጠበጠ ሙሰናን ለማየት እንፈልጋለን ብሎ ላክልኝ አለውና በዛ ጊዜ ትዕዛዝ ስለሆነ የኻሊድ ትዕዛዝ ስለሆነ قال يا مثنى أبو بكر يفلقሃል أميراتشن قالنا قطع فرسون يزو ወደ መዲና መጣ ማለት جاء المثنى فتعانق مع أبي بكر ብለው በቃ ያለቀሱ ተቃቅፈው ተሳሳሙ ማለት ነው ከአቡ በከር ثم تعانق مع عمر بن الخطاب عمر ጀግና ነው لكن مثنى ሲያይ ይህ ነው ፍሩስ የምድር መሰረቷ ስብርብር አድርጎ በእስልምና ቁጥር ያስገባ ሙሰና ነው ተመልከቱ ያ ሼክ ያ ኢኽዋ ትናንትና አላሰልምም ብሎ በጣም ሰው ይበጠብጥ የነበረው አሁን አገር مش አገር ኮንቲነንት ራሱ የከፈተው ሙሰና ለብቻው ነው ማለት ነው يقول جاء المثنى فتعانق مع أبي بكر وهما أصدقاء أصلا جاهلية أصدقاء نبروا فبكى المثنى وقال يا أبا بكر ألاتشو أترى يرضى عني الله يودني مثلهن يهني هل نبيون أسافر نبياتشن وانبس بلوس كم يافرو درس بني شيبة اردون سلو أنردهم إنيا كقوانا يالكو سيج أفر باتشو نبياتشن الله يودني مثلهن يا لك سينقراتشوال فبكى المثنى وقال يا أبا بكر أترى يرضى عني الله وهل إذا قدمت إلى ربي سيرضى عني رسول الله نبياتشنس يهن كان تبوها لا يهن أدركوا بيس نقراتشو الشبلو عفوي لن هنال نعم يقول وهل إذا قدمت إلى ربي سيرضى عني رسول الله ثم بكى مات أبو بكر أبو بكر هو التأمت بتشا مريهون النوع موتوا كزي ألم تليو وجاء عمر سيدنا عمر متاه فقال عمر دبدابي لكننا لخالد بن وليد خالد بن وليد هون يطور مرينو مثنى يسم كتلنو هون دبدابي لكننا من علو يا خالد علو أنت قماشون وتادر يزه ودا سوريا هيد مكنياتهم روماويان بزاق زي أمريكا مالتنو روماويان مدينة ناتقات زقجت يادرقونهنا هيدنا أدباتشو قماش وتادر قن بعراق تواتشونا مثنى بن حارثة أمير أدرقو بلو دبدابي لكن عمر الشي بلو بفرس ينبروا صحابة بمولو بهولت كفلاتشونا قماش ودا سوريا قماشو دمو ودا الزاك الرومانتنو المثنى بن حارثة مري هونو يقتلنو يا أخوة اعلموا أن الإسلام لا يريد أن يبدأ الحرب نعم اسلمنا طورنتا يودم اسلمنا ويمسلام النواقا بحيل يهاجر ما سلم اللبت يميل فلسفنا بسلمنا يلن لكن ستكا يكلا كلام ويم جنا لياتقوه السبال زججت يادرقال نبياتشن እንደዚህ ነበሩ أبو بكر እንደዚህ ነበር عمر ما هون روماويان يتسبسبوا ናቸው ወደ መዲና መጥተው መዲና ኮንከር ሊያረጉ ሊይዙት የመጡ ናቸው ሲሰማ ወታደሮች አዘጋጀና እዛ ዳራቸው ወይም ቤታቸው ላይ ሄደ እነሱ ወደ መዲና መጥተው ከሚረብሹ خالد بن وليد ወታደራቸው ይዘው ወደ ሮማ ሄደና እዛ አጠቃቸው ማለት تمام طيب الله سبحانه وتعالى بالقرآن من الله تمرچوا أن بسورة البقرة لا إكراه في الدين قد تبين الرشد من الغي أسلم بهايل بلو بهايل ما أسلم يلم بسلمنا نزي كريستيانوش እንደሚሉ አይደለም እስላም እኮ የደም የመግደል የእንትን ደም የካፍሩን የክርስቲያን ደም መጠጣት እንትን ፍቅር አላቸው የሚሉ ውሸት ነው ነገር እስላም ጦርነት አያዝም እስላም ጦርነት አይወድም ሊያጠቃው የሚመጣ ግን ወይም ደግሞ ሊያጠቃህ ነው ብሎ ወሬ ሲመጣለት ግን 10 እጥፍ ነው ቅበቀል የሚወስደው እስልምና ስለዚህ እንደዚህ አለና ከዛ በኋላ ተመልከቱ እንግዲህ አላህ Subhanahu Wa Ta'ala ምን እንደሚል وقاتلوا على سبحانه وتعالى وقاتلوا في سبيل الله من الذين يقاتلونكم እነዛ ጦርነት የሚከፍቱላችሁ ጦርነት ክፈትላችሁ ولا تعتدوا እናንተ ግን ሆነ ብላችሁ ወደ አንድ ሀገር ሄዳችሁ ተኝተው ይያሉ ቦምብና ምናምን አውድቃችሁ
ህፃኖቹም ሴቶቹም ገድላችሁ አገሩን መንጠቅ ግን አይፈቀድም በእስልምና وقاتلوا في سبيل الله الذين يقاتلونكم ولا تعتدوا إن الله لا يحب المعتدين እሺ بعد ذهاب خالد ወታደሮቹ ይዘው ወደ روماويان ወደ ሱሪያ ሄደ أرسل المثنى إلى عمر أهون المثنى دبدابي ወደ عمر ላከ من አላቸው لأن الفرس عليه شوف تملسوا أهو فرس أهون የሙሰና ወታደሮች ግማሹ ወደ ሱሪያ ሄዶ ሲሰማ ተከማሽተው ተሰባስበው ሙሰናን ለመምታት መጡ ማለት ነው እና ሙሰና ደብዳቤ ላከና ወደ ዑመር አሁን አሚር አልሙእሚኒን ዑመር ነው ያለው በመዲና ያ ዑመር የአሚር አልሙእሚኒን ያለው نعم እነዛ ፍሩስ እኮ ተመልሰው ሊደበድቡን ስለሚፈልጉ እርዳታ ላክልኝ አለው አሁን የማይሳሳት ሰው የለምና ሰይድና ዑመር اجتهاد አደረጉ የሚመስላቸው ነገር አደረጉ ግን ያደረጉት ነገር ያኒ እስልምናን እንዲመታ ሆነ ምክንያቱም ሁሉ ጊዜ ሰው መላእክት አይደለም ሰው ነብይ አይደለም ሰው ሁሉ ሰውትን አይደለም ምን አደረጉ ሰይድና ዑመር አርሰለ له جيش እርዳታ ላከላቸው ولكن اجتهد يعني ጥረት አደረጉ እንደሚመስላቸው وحصل ما لم يحمد عقبه سيدنا عمر ያደረጉት እርምጃ መጥፎ ነገር ፍሬ አፈራ ማለት ነው እዛ ጊዜ ምንድነው والذي حصل أن عمر أرسل على رأس الجيش كمدينة يلاكاتشو إرداتا والتادرج أبو عبيدة بن مسعود مش أبو عبيدة بن جراح لا أبو عبيدة بن مسعود يمبالو أمير أدرقولا كلت وقال عمر لأبو عبيدة أنت أمير أهونم هلتن يكونوا أنت أمير ومثنى ينتمك التلنو بلو صافلت أهون مثنى دبدابي أنببي يا مثنى أنت مكتلنه أبو عبيدة دمو أمير نو بلو سيلكلت تدنك على المثنى مكنياتهم أقروا يمياقوا مثنى نو فرسن يمياقاتشو مثنى نو أبايو يمريتو أباي يفرس أباي منامنو هنو بهرو مريتو يمياقوا مثنى نو ومثنى ألم يسدنك إيه يطور مرينو سيدنا عمر من دنكاتشو أبو عبيدة بن مسعود السنو أمير بلو لا كلتنا يا أمير المؤمنين تأزاسل هوني قد تتقبلوا تنو مثنى مكتل هوني تازاج يا أبو عبيدة تازاج نو لكن كان أبو عبيدة عند تلك إن كان نبرو عند تلك ودلت نبرو ما أدري سيدنا عمر قال له سلزي هو يسأكم الله أعلم ستته من نبر كان متحمسا فوق الحدود أبو عبيدة متحمس إيش معنى متحمس أزوره أسبو أي والسنم على طول ثلاث كالوت مهدنا ممتاتنا ودفيت رباكت النش ناتناو النزيكو بتام هاي لو نش ناشونا ليلا سلت نتكم أي سبب على طول ودفيتنا ميلو مشركوچن دبدبو بقى ይህን ጠባይ ነበሩ አሁን ከሙሰና አይስማሙ አልተጣሉም ግን የሁላችሁም እንደሚከሰት فكان نهر بين الفرس والمسلمين አሁን የሙስሊሞች አሚር ማን ነው አቡ ዑበይደة بن مسعود ምክትሉ المثنى ፍሩሳውያን ተሰብስበው መጡ በሁለታቸው መካከል አንድ ፈለግ ነበር አንድ ፈለግ ወይም ደግሞ እንትኑ ጎርፍ እንደዚህ ውሃ ሀይቅ ነበር እና እንደ ባህር ሀይቅ ነበር እዛ فقال المثنى አገሩ ያቃል ሙሰና ፍሩሾችን በደንብ ነው የሚያቃቸው የነሱ ወታደሮችን በደንብ ነው የሚያቃቸው የራሱ ወታደሮችን ያቃል መሬቱን በደንብ ነው ያጠናው ሙሰና ምን አለ እነሱ ባህርን ተሻግሮ ይምጡ እዚህ እኛ እዚህ እርድ አድርገን እንፈጃቸዋለን ብሎ ውሳኔ ሰጠ ሙሰና لكن أبو عبيدة بن مسعود لا على طول مهد ነው እዛ ዳራቸውና ግቢያቸው ገብተን ነው የምንጠፋቸው አለ ሙሰና ምን ይላል ያ አቡ ዑበይዳ አትቸኩላለው
መሬቱ እኔን ማቀው ፍሩሶቹን ጠባያቸው እኔን ማቃቸው ባህሩ እኔን ማቀው የምመክርህ ለምን አትሰማም አሉ ላ አሉ انا الامير انت የኔ እሺ አለው خلاص እከተላለሁ አሉ ከዛ በኋላ ወታደሮቹ ባህሩን አያቁም መሬቱን አያቁም የፍሩስ ጠባይ የፍሩስ ትጥቅ አያቁም አልሙሰና ስተት መሆኑን እያወቀ ተገንጥሎ የራሱ ወታደር መክፈት ስላቃተው ስላልፈለገ እሺ ብሎ ወታደሮቹ በደንብ አድርገው ሄደው ባህሩን ተሻግሮ ሲሄዱ ለካ ፍሩሳውያን እሱ ነበር የሚጠብቁት እነሱ ሊሄዱላቸውና ፍጅት ተደረጓቸው ሱብሃንአላህ ስንት ሰሃቢ ስንት ታቢዒ ስንት ሙስሊም ስንት ትላልቅ በዛ በወንዙ ላይ ልክ እንደ ቅጠል እርግፍ አሉት ማለት ነው ተሸነፉ شفتم المثنى من يطبق نبر شهاده يطبق نبر شهاده وراسه متعلت هون يقول لكن ابو عبيده متحمسا فوق الحدود فكان نهر بين الفرس والمسلمين فقال المثنى دعهم ياتونا النزا فرساويان يمطونا ባህሩን ተሻግሮ ሲመጡ እግራቸው በቃ እየቆረጠን እናሸንፋቸዋለን ይላል አቡ ዑበይዳ ተምላል لا نذهب اليهم እኛ ነው የምንሄደው አንፈራም ይላል ያ اخي ነገሩ የመፍራትና የመድፈር አይደለም ነገሩ የጦርነት ስልት ነው ነገሩ የፖለቲካ ነገር ነው እባከተው ቢሎ እንቢ አለ لان هذا ارضهم يعرفون طبيعه النهر طبيعه اسمه انبي على ابو عبيده كذا ابو عبيده بحماس قال لا بد ان نذهب نحن نعم فذهبوا فحصدتهم الفرس ومات كثير من المسلمين ومات ابو عبيده نفسه بزا وها اردو انغتو قرطو زات قالت مارتنا فرساويان فمثنى توقع بزو توقع بزو كفرساويان قدلو لكن ልክ እንደ ጎርፍ ነው የመጡ እነሱ ደግሞ ትልቅ ስተት የተደረገው እነሱ መጀመሪያ መጥተው ቢሆን ጥቂት ያሸንፏቸው ነበር አሁን ብዙ ሰው ሞተ ብዙ ሰው ተገደለ ያኒ እስላም ወታደሮች እዛ ተሸነፉ ለመጀመሪያ ጊዜ المثنى بن حارثة እዛ ደጃፉ በባህሩ ደጃፍ ተገድሎ ሸሂድ ሆነ ተገኘ ማለት ነው እሺ ተገደለ አልহামዱሊላህ የተመኘው ነገር ሸሃዳ ነው አገኘው የተገኘው ነገር ፍሩስን ለማጥፋት ነው አጠፋቸው አሁንም እኮ መጥተው ስንት ወታደር ቢገድሉ ሰይድና ዑመር ሌላ ወታደሮች ልኮ እንደገና እኮ መሬቱ ያዘ لكن سبحان الله ابو عبيده ابن مسعود ትልቅ حماس በማርኛ ምንድነው መቸኮል ረጋ ብለህ አለማሰብ ቀኝ ግራ ብለህ ካልኩሌት አርገህ አለመሄድ ሚስ ካልኩሌሽን የሚባለው ነገር አጠቃውና እንደዚህ ነበር ተፈጥሮ አቡ ዑበይዳ ኢብኑ መስዑድ ካፊሩን አይፈራም لكن ሁሉ ጊዜ አይደለም እንደዚህ የሚሆነው የጦር ስልት አለ የጦር አመራር አለ ሙሰና ወርቅ የሆነው ነው በዚህ ነገር لكن እዚህ ላይ እንግዲህ እድሜው ስለደረሰ ሸሃዳ እንዲሞት ስለፈለገው አላህ Subhanahu Wa Ta'ala እዛ መሸነፍ ተገኘና المثنى بن حارثة مات شهيدا لكن ከነቢያችን በኋላ ያደረገው ጥረት ለነቢያችን ያሳፈራቸው 100 እጥፍ ይሆናል ብቻውን ነው የፉርስ እዛ ፉርስ ወንድሞች ይገባቸዋል አሁን ትላልቅ አገሮች የሚባሉ በተለይ ከ10 አመት ከ20 አመት በፊት ትላልቅ ዶላር የሚባሉ ሩሲያና አሜሪካ ናቸው ቀጥሎ ቻይና አውሮፓ ምናምን እነዚህ ተከታዮች ነበሩ የዘር የቦምብ አቶሚክ የእንትኑ ምናምን የሚፈሩ የነበሩ ሁለት ናቸው በተለይ ኮሙኒስት በነበረችበት እንትን ሩሲያ ከመውደቋ በፊት ማለት ነው በዛ ጊዜ ይህችን ግሎባል የሆነችው መሬት በሙሉ በእጃቸው ስር ያስገቡና አሜሪካና ሩሲያ የነበሩ ፉርስና ሮማውያን ናቸው ኢደን ፉርስ በሙሰና ጥረት አገርን ያህል ኮንቲኔንታል ያህል ያጠፋ ትልቅ መሪ አላህ Subhanahu Wa Ta'ala ተካለት ጥረት ስላደረገ ያባቱ ሳያ ስተት ስለነበር በኋላ ግን
የነቢያችን ፍልስፍና የቁርአን ፍልስፍና ተከትሎ በጥሩ ነገር ገባ ማለት ነው። ወንድሞችና እህቶች የሙሰና ታሪክ ይህን ይመስላል። ፖለቲካ ለመማር የፈለጉ የዚህ አይነት ፖለቲካ ቢማሩ ጥሩ ነው። ምክንያቱም አጅር አለው፣ ዒባዳ ነው፣ የሰሐባዎችን ታሪክ ማወቅ ነው። ከዛ ቀጥሎ አሁን ምን እናተርፋለን ከዚህ ታሪክ ብንል ወላሂ ብዙ ፋይዳ ታገኛለህ። በመጀመሪያ ደረጃ መጥፎ የሆነው ውሳያ አባቶቻችን እንደዚህ ነበሩ የሚባል ነገር እንግዲህ አልሐሪሳ የሙሰና አባት ይህን ፍልስፍና ያገኘው ከአባቱ ከአያቱ ነው። አልሐቁ مع القوة ላኪን በኋላ ግን ስህተት መሆኑን ተገኘ። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ያሳፈረ ሰው ለ10 ዓመት ትግል አድርጎ አካክሶ አላህ እንዳስወደደ እንትን እንላለን። ስለዚህ ብዙ መጥፎ የሰራ ሰው ብዙ ጥሩ መስራትና ኮምፐንሴት ለማድረግ እንትን ማድረግ አለበት፣ ያኒ መጣር አለበት። እኔ ከዚህ ታሪክ ፋይዳዎች ልደረድር ነበር፣ ላኪን እናንተ ብታወጡት ደስ ይለኛል። ታሪኩ ከገባችሁ ከዚህ አይነት ድርጊት ይህን ነገር እንማራለን። ለምሳሌ ሐማስ ያለው መሪ አጥፊ መሆኑን እንማራለን። ያኒ አዝሮ የማያስብ ካልኩሌት ሳያደርግ ወደፊት ብቻ የሚለው መሪ ህዝቡን እንደሚያጠፋ እንማራለን አይደለም እንዴ? طيب ከዛ በኋላ ሸሃዳ የተመኘ ሰው ለትና ቀን በሸሃዳ ገደለኛ ላይ ዞሮ በሸሃዳ ይሞታል፣ አላህ ይሰጠዋል። እንደዚህ መሳሰሉ ብዙ ፋይዳ አለ። ስለናንተ ለተዋቸው ነኝ። የሙሰና ኢብኑ ሐሪሳ ታሪክ ይህን ይመስላል። ጀግኖች ናቸው፣ አባቶቻችን ናቸው። የምንኮራ ከሆነ አያቴ እኮ በሸህ አሊ እንትኑ ቀብር እዛ እኮ ነው የሚያድረው የነበረ ጫት የቃሙ አባቴና አያቴ እዛ ሆኖ ድብዬ ሞት እኮ በጣም አሽበርቆ ነበር የሚያድሩ ከማለት المثنى بن حارثة رجاء بن حيوة عثمان بن عفان عمر بن الخطاب مالت الشارع المسألة أنا نجزي زنبين ده ابنه مسكوا عنده من هلالو جاهل نو አሁን አንዱ መጣና የነቢያችን ጀግንነት የነቢያችን ኢኽላስ ይገልጽ ነበር። ከኔ ጋር ያላችሁ ወንድሞች እና ምን አለ ያኒ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሚዕራጅ ሄዱ። ከዛ በኋላ በበድር ጦርነት አሸነፉ። ነቢያችን ሰለላሁ ዐለይሂ ወሰለም ጀግና ነው የነበሩ፣ በሌሊት ሲሰግዱ ያድራሉ እንትን ብሎ ብዙ ስለ ነቢያችን ተነገረና አሁን አንዱ ይሰማ ነበር። ይሄ የሚሰማው ሰው አንድ ሼክ አላቸው አለው ሼክ ሁሴን የሚባለው የሱ ሼክ ናቸው። ያን እንደዚህ ሱፊያ እንደዚህ መዳህዳህ ድብ ሲሞት የሚያድሩ ነው። አሁን ይህ ሰው የሰማና የነቢያችን ታሪክ በደንብ በሰማና ከዛ በኋላ እኚህ ናቸው ነቢያችን አለ። አው والله ሼክ ሁሴናችን እኮ ከሱም አይሰንፉም ይገባቸዋል። አው ሼኻችን ሼክ ሁሴን ደግሞ ከሳቸው እኮ አይሰንፉም፣ ያኒ ትልቅ እንደሳቸው ባይደርሱም والله አይሰንፉም ይላል። ያኒ ከነ እንደ ነቢያችን ናቸው፣ ትንሽ ነው የሚቀራቸው እንጂ ሼክ ሁሴናችን ይሄን ነቢያችን ያደረጉት ነገር እንዴ ከሳቸውማ አይሰንፉም ይላል። ምንድነው خلاص ጭንቅላቱ የተያያዘው ከአባቶቻችን ከአያቶቻችን ከሼኾቻችን ነው። አይረባም ይሄ ነገር والله አንዲት ስንዝር ወደፊት እንትን አያደርግልህም። يا اخي اقرا عن حيوة عن رجاء بن حيوة سعيد بن المسيب الحسن البصري ابو حنيفة الامام مالك الامام احمد الامام الشافعي. اقرا عن سفيان الثوري، اقرا عن عبد الله بن مسعود، عبد الله بن عباس، اقرا عن هؤلاء راسن تنقاله የት እንዳለህ ማታቀም ትረሳለህ፣ ማንነትን ትረሳለህ። ስለዚህ ወንድሞችና እህቶች ሐቂቀተን እኔ እሁድ ወላ አልፎ ቢሆንም አንዳንድ ሰሃቢ አንዳንድ ታቢዒ ያመጣሁ እንደዚህ አጎርሳቸዋለሁና ጎረሱት እስቲ ዋጡትና በደም ስር እንዲገባ አድርጉት እያልኩ የዛሬ ደርሳችን እዚህ ትንሽ እናሳርፋለን። ጭማሪ ካለ ጨምሩ፣ አስተያየት ካለ ስጡ፣ ፋይዳ ካለ ይህን ፋይዳ እናገኛለን በሉ። على كل حال لك له 2 ساعات ስለተናገርኩ ይብቃኝ መሰለኝ። ማይክ ፍሪ እላለሁ። والله اعلم። السلام عليكم ورحمة
ወራህመቱላሂ ወበረካቱሁ ጀማዓ ጀዛኩሙላህ ኡስታዙና ወላሂ በጣም እኛ